አርሰናል የብሩኖ ጊማሬሽን ዝውውር ለመጨረስ ተቃርቧል ሲል ዛሬ ምሽት ላይ ዴቪድ ኦርንስቲን ይዞ ወጥቷል። አርሰናል ብሩኖ ጊማሬሽን ለማስፈረም ከኒውካስትል ጋር ሙሉ በሙሉ ከስምምነት ለመድረስ ተቃርቧል። ብሩኖ ምርመራውን ለማድረግ ከኒውካስትል ጋር ፍቃድ እየጠበቀ ነው ሲል ነው ዴቪድ ኦርንስቲን የዘገበው። አርሰናል ለኒውካስትል 75 ሚሊዮን ፓውንድ ይከፍላል ሲል ፋብሪዚዮ ሮማኖ ደግሞ ዘግቧል። ዴቪድ ኦርንስቲን በኋላ ማለት ነው። ብሩኖ ጊማሬሽ በአውሮፕላኑ ተሳፍሮ ለሕክምና ምርመራ ለመብረር እና በተቻለ ፍጥነት አርሰናል ለመቀላቀል የመጨረሻውን ጥሪ እየጠበቀ ነው። አርሰናል እና ኒውካስትል ክለብ ለክለብ ቀጥታ ግንኙነት ያላቸው የዝውውር ዝርዝሮች አስተካክለው ወደሚቀጥለው እርምጃ ይቀጥላሉ ሲልም ፋብሪዚዮ ሮማኖ ዘግቧል። አርሰናል ቢቆይም የፈለገውን ዋጋ ዝውውሩን የጨረሰው ሲልም ፋብሪዚዮ ሮማኖ ዘግቧል። እና ስለዚህ ዝውውር ሰማችሁ እስኪ ያላችሁን ሀሳብ ኮሜንት ጋር አስቀምጡልኝ። በተለይ አርሰናል ለብሩኖ ጊማሬሽ ዝውውር ከስምምነት ላይ የመጨረሻ ንግግር እያደረጉ ነው። አጠቃላይ በዝውውሩ ላይ ከስምምነት ተደርሷል። መጨረሻ ዝርዝር ማጠናቀቅ ብቻ ይቀራሉ ሲልም ቤን ጄኮብስ እንዲሁም አሌክስ ክሩክ ዘግበዋል። ይሄ ዝውውር ወደ መጠናቀቂያ ይመስላል። ቀጣይ ደግሞ የቪኒ እንዲሁም ሌሎች ዝውውሮች የሚቀጥሉ ይሆናል። ስለዚህ ዝውውር ያላችሁ ኮሜንት ጋር አስቀምጡልኝ። ብሩኖ ጊማሬሽ በዲፌንስ ሚድፊልደር ቦታ ላይ ወይስ ደግሞ በስምንት ቁጥር ቦታ ላይ ቢጫወት ለእናንተ ትክክለኛው ቦታ የት ነው ብላችሁ ታስባላችሁ? እንዲሁም ከዴክላን ራይስ ጋር የሚኖራቸው ጥምረት በትልቅ ደረጃ ይጠበቃል እና የአርሰናልን የመሃል ሜዳ ኳሊቲ አንድ ደረጃ ካለበት ከፍ ያደርጋል ተብሎ የሚጠበቅ ጥምረት ነው እና ብሩኖ ጊማሬሽ እንዲሁም ዴክላን ራይስ በቀጣይ ውድድር ዓመት አብረው በአርሰናል ማሊያ ልናያቸው የምንችላቸው ተጫዋቾች እንደሆኑ ወደ ማረጋገጡ የደረሰን ይመስላል እና ብሩኖ ጊማሬሽ ወደ አርሰናል የላቀ ድርድር ውይይቶች ከተጀመሩ የተወሰነ ጊዜ አልፈዋል። ኒውካስትል ምንጮች መደበኛ ውይይቶች የተጀመሩት ከቀናት በፊት ብቻ እንደሆነ ቢገልጹም የቃል ውይይቶች ግን ለሳምንታት ሲካሄዱ ቆይተዋል። ሁሉም አካላት ከስምምነቱ እንደሚሳካ ይጠብቃሉ። ጉማሬሽ ቀደም ሲል በግል ውል ሁኔታዎች ላይ ተስማምቷል ሲልም ነው ቤን ጄኮብስ የዘገበው። አርሰናል የብሩኖ ጊማሬሽን ዝውውር ለመጨረስ የተወሰኑ ነገሮች ነው የሚቀሩት እና በተለይ እነ ሊ ራይደር እንዲሁም ሉክ ኤድዋርድ የመሰሉ የኒውካስትል ዩናይትድ ምንጮች ይህንን ሲክዱ ነበር። በተለይ በክለባቸው እንዲቆይ ተጫዋቹ ወይም ደግሞ ከአርሰናል ከፍ ያለ የዝውውር ዋጋ ለመጠየቅ ነገር ግን አርሰናል በአደራዳሪዎች ወይም ደግሞ በኢንተርሚዲሪ በሚባሉ ሰዎች መካከል በተለይ በነ ኪያ ዱራቪቻን ዝውውሩን ለመጨረስ የሄደበት መንገድ በመጨረሻ ላይም ተሳክቶለት ከ75 እስከ 80 ሚሊዮን ፓውንድ በሚጠጋ የዝውውር ዋጋ ተጫዋቹን ለማስፈረም እንደተቃረበ ነው እየተገለጸ ያለው። ብሩኖ ጊማሬሽ በሚቀጥሉት 24 ሰዓት ውስጥ የኒውካስትል ስፔን የስልጠና ካምፕን ለቆ አርሰናል የሕክምና ምርመራውን እንደሚያደርግ ይጠበቃል። የመጨረሻው ስምምነት 80 ሚሊዮን ፓውንድ እንደሚያወጣ ተነግሯል ሲል አሌክስ ክሩክ ዘግቧል። ፋብሪዚዮ ሮማኖ 75 ሚሊዮን ፓውንድ ያለው ከ75 እስከ 80 ባለው እንደሆነ ይጠበቃል ማለት ነው የዝውውር ሂሳቡ። ኒውካስትል ዩናይትድ ለሕክምና ምርመራ ወደ አርሰናል እንዲሄድ ፈቃድ እንደተሰጠው ብሩኖ ጊማሬሽ ወደ ለንደን ለመጓዝ የግል ጄት አዘጋጅቷል። አርሰናል የግል ጄቱን የሚያቀርብ ሲሆን ለብሩኖ የሚኖረውን ጉዞ ወጪ ሙሉ በሙሉ ይሸፍናል ሲል ነው ኢንዲ ካይላ የተሰኘ ዘጋቢ የዘገበው። የትላንቱ የኒውካስትል ምንጮች ወሬ አርሰናል የመጀመሪያ ግንኙነት አደረገ የሚለው ኒውካስትል አምበላቸውን መሸጥ እንደማይፈልጉ ለማሳየት የሚመስል ነው። ዝውውሩ ሲጠናቀቅ እንገናኝ ሲልም ታማኙ ሃንድ ኦፍ አርሰናል ዘግቧል። ይህ ዝውውር አርሰናል ከ75 እስከ 80 ሚሊዮን ፓውንድ በሚደርስ የዝውውር ዋጋ ወይም ደግሞ 90 ሚሊዮን ዩሮ በሚደርስ የዝውውር ዋጋ ተጫዋቹን ለማስፈረም ከስምምነት እንደደረሰ ነው የተገለጸው። እናንተ ስለዚህ ተጫዋች ምን ሀሳብ አላችሁ? እንዲሁም አርሰናል ለብሩኖ ጊማሬሽ ያወጣው የዝውውር ዋጋ ተገቢ ነው ወይ ብላችሁ ታስባላችሁ? ምንስ ያክል ለእናንተ ቢከፍል ያዋጣል ብላችሁ ታስባላችሁ? እስኪ ኮሜንት ጋር አስቀምጡልኝ። አርሰናል ለቪኒ የሚያወጣውን በአጠቃላይ ወጪ ተጫዋቹ በሚያመጣው ዓለም አቀፍ የንግድ ገቢ ሊሳካ እንደሚችል ያምናሉ ሲል ገነር ብሎ ዘግቧል። ዛሬ ላይ የወጣ መረጃ ነው። አርሰናል ቪኒን የማስፈረም እድሉ እየጨመረ መጥቷል ሲል ሮድራ ዘግቧል እና በሪያል ማድሪድ ውስጥ ያሉ ተጽዕኖ ፈጣሪ አካላት ቪኒ እንዲሸጥ ይፈልጋሉ የሚል መረጃ ነው የወጣው እና እንደዚህ አይነት መረጃዎች በተደጋጋሚ በተለያዩ የመረጃ ምንጮች እየወጡ ይገኛሉ። ነገር ግን ስቲል አሁንም የሪያል ማድሪድ የቪኒሲየስ ጁኒየር ሁኔታ አሁንም ያበቃለት አይመስልም። በሁለቱ መካከል ሙሉ ለሙሉ ያለመስማማት ሁኔታዎች ሊታዩ ይገባል። በተለይ አርሰናል ተጫዋቹን ለማስፈረም ማለት ነው እና ይሄ ሮድራ የተሰኘው ዘጋቢ በቪኒሲየስ ጁኒየር ዙሪያ ሰፋ ያለ መረጃ ነው ያወጣው እና በቪኒ ጁኒየር እና በሪያል ማድሪድ መካከል የሚደረገው ስብሰባ
ሮብ ቀጠሮ ተይዟል ሲልም ነው የዘገበው። ነገ ማለት ነው። ማድሪድ ከዚህ በፊት ያቀረበውን የውል ማደሻ ጥያቄ ለመሻሻል ወይም ለመጨመር ምንም አይነት ፍላጎት የለውም። ቪኒ በዚህ ወቅት ወደ 30 ሚሊዮን ዩሮ የሚጠጋ ክፍያ መጠየቁን ቀጥሏል። ማድሪድ ግን እስከ 22 ሚሊዮን ዩሮ ብቻ ለመክፈል ፈቃደኛ ናቸው የሚል መረጃ ነው ይዞ የወጣው። በመካከል ያለው የ8 ሚሊዮን ያለው ልዩነት እና ቪኒሲየስ ጁኒየር ደሞዙ ዝቅ ለማድረግ ዝግጁ ነው። ነገር ግን በሌሎች ጥቅማ ጥቅሞች በተለይ በምስል መብት እና በፊርማ ጉርሻ ወይም ቦነሶች ላይ ዋጋውን ለመቀነስ እንደማይፈልግ ነው እየተገለጸ የሚገኘው። ሪያል ማድሪድ እና ቪኒሲየስ ጁኒየር አሁንም ነገ ድርድር እንደሚያደርጉ በመጨረሻም ውሳኔው በዚህ ሳምንት ወይም ደግሞ በቀጣይ ሳምንት እንደሚወሰን ወይ ይቆያል ወይ ደግሞ ይሸጣል የሚለውን እንደሚወሰን ነው የሚጠበቀው። በማድሪድ ውስጥ ያሉ ከፍተኛ ኃላፊዎች ተጫዋቹን በመሸጥ ረገድ አዎንታዊ አቋም አላቸው የሚል መረጃ ይዞ ወጥቷል። ይሄ ሮድራ የተሰኘው ምንጭ ማለት ነው። በአርሰናል በኩል ተስፋ እየጨመረ ሲሆን የዝውውር ክፍያውን በ150 ሚሊዮን ዩሮ አካባቢ እንደሚሆን ይገምታሉ። የቪኒሲየስ ወገኖች ከአርሰናል ጋር ግንኙነት መኖሩን ቢክዱም ከጉዳዩ ጋር ቅርበት ያላቸው ምንጮች ግን በአንድሪያ በርታ እንዲሁም ሚኬል አርቴታ በሂደቱ ውስጥ በከፍተኛ ሁኔታ በመሳተፍ ላይ እንደሚገኙና ንግግሮችም እየተደረጉ መሆናቸውን ይናገራሉ የሚል መረጃ ነው ይዞ የወጣው። ስለዚህ ቪኒሲየስ ጁኒየር ከሪያል ማድሪድ ጋር መቆየት ይፈልጋል። ነገር ግን በአንዳንድ ሁኔታዎች ላይ የማይስማሙ ከሆነ ምናልባት በሚቀጥሉት ሳምንታት ከሪያል ማድሪድ ሊለቅ የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። አሁን ላይ የተለየ የወጣ ነገር የለም። ነገር ግን ሪያል ማድሪድ እና ቪኒሲየስ ጁኒየር ነገ ድርድር እንደሚያደርጉ ነው ሮድራ የዘገበው እና ከዛ በኋላ ውሳኔዎችን በተለይ ከነገ በኋላ አዳዲስ መረጃዎች ሊወጡ ስለሚችሉ የምናደርሳችሁ ይሆናል። በዚሁ ላይክ እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ይችላሉ። ያላችሁን ሀሳብ ደግሞ እስኪ ኮሜንት ጋር አስቀምጡልኝ። በሚቀጥሉት 48 ሰዓታት ውስጥ በቪኒ እና በሪያል ማድሪድ መካከል ንግግር ይደረጋል። ክለቡ ከዚህ በፊት ያቀረበለትን ውል አይቀይርም፣ ተጫዋቹ ውሳኔ ይጠበቃል ሲል ራሞን አልቫሬዝ የሮድራን ሀሳብ አጋርቶታል ማለት ነው። ተመሳሳይ ሀሳብ ነው እያነሱ የሚገኙት እና ነገ አዲስ መረጃ የሚወጣ ከሆነ ምሽት 4 ሰዓት ላይ እንደዚሁ ተከታትለን የምናቀርብላችሁ ይሆናል። ሪያል ማድሪድ ለቪኒሲየስ ጁኒየር የውል ማደሻ ሪኒዋል ቦነስ ለመስጠት ፍጹም ፈቃደኛ አይደለም ሲሉም ማሪዮ ኮርቴኛ የተሰኘው ታማኝ የአትሌቲክ ዘጋቢ ዘግቧል እና በዚህ ሁኔታ ላይ በተለይ ባለፉት ቀናት አዳዲስ መረጃዎችን ሲያወጣ የነበረ ዘጋቢ ነው ማሪዮ ኮርተኛ። ምክንያቱም ይህ ውሳኔ በቡድን ውስጥ ባሉ ሌሎች ተጫዋቾች ዘንድ ተመሳሳይ ጥያቄ በማንሳት የደሞዝ መዋቅሩን ያናጋል፣ ክኖኮን ኢፌክት ይፈጥራል ብለው ስለሚያስቡ ነው የሚል መረጃ ነው ይዞ የወጣው። ከዚህም በተጨማሪ ስብሰባው በዚህ ሳምንት ይደረጋል ሲልም ነው ያረጋገጠው። በተለይ ነገ ይሁን አይሁን እርግጠኛ አይደለም። ነገር ግን የአትሌቲኮ ዘጋቢ ማሪዮ ካርታኛ በተለይ በታማኝነት የሚታወቅ ነው እና እንደዘገቡ ከሆነ በዚህ ሳምንት ሪያል ማድሪድ እና ቪኒሲየስ ጁኒየር በኮንትራት ጉዳይ ተቀምጠው ድርድር እንደሚያደርጉ ነው የተገለጸው። ትላንት ወደ ልምምድ መመለሱ የሚታወቅ ነው። እሱም የሰጠው አስተያየት አለ። እሱን ወደኋላ የምናቀርብላችሁ ይሆናል። ቪኒ ጁኒየር ጥያቄዎቹን ለመቀነስ ዝግጁ ነው። ለሚያራዝምበት የፊርማ ቦነስ ወሳኙ ነገር ነው። ሪያል ማድሪድ ደግሞ ለማራዘም የፊርማ ቦነስ ለመስጠት ፈቃደኛ አይደለም። ውሉን ካላራዘመ የሪያል ማድሪድ ቁልፍ ሚና ያላቸው ሰዎች በዚህ ወር ውስጥ መሸጡን ይመርጣሉ የሚል መረጃ ነው ማሪዮ ኮርተኛ የዘገበው። ጆዜ ሞሪኒዮ ተጫዋቹን ይወዳል፣ ነገር ግን ውሳኔው በፍሎሬንቲኖ ፔሬዝ እጅ ነው ሲልም ነው የዘገበው። ፍሎሬንቲኖ ፔሬዝ የሪያል ማድሪድ ፕሬዚዳንት ናቸው እና የመጨረሻውን ውሳኔ የሚወስኑት እሳቸው እንደሆኑ ነው የገለጸው። አርሰናል የቪኒሲየስ ጁኒየር 100% ኢሜጅ ራይት መብቱን ኦፈር ሊያደርግለት ወይም ሊያቀርብለት ተዘጋጅተዋል። አርሰናል በተጨማሪ ቪኒሲየስ ያስቀመጣቸውን የደሞዝ መስፈርቶች ለማሟላት ፈቃደኛ ነው ሲል ሴሪዮ ሎፔዝ የተሰኘ ዘጋቢ ዘግቧል። ሪያል ማድሪድ ከቪኒሲየስ ወኪሎች ጋር ከተወሰኑ ጊዜያት በፊት በጠረጴዛ ዙሪያ ተቀምጠው ቪኒ እንዲቆይ ቢፈልጉም እቅዱ መለቀቅ ከሆነ እሱን ለመሸጥ እንደሚያመቻቹላቸው አሳውቋቸው ነበር። በ2027 በነፃ ለቆ እንዲሄድ ለማድረግ አይፈልጉም ሲል ነው ጆርጌ ሳይፕሪዮን የተሰኘ ዘጋቢ የዘገበው። አርሰናል ለቪኒሲየስ 150 ሚሊዮን ዩሮ ለመክፈል ፈቃደኛ ከሆነ ሪያል ማድሪድ ቪኒን ለመልቀቅ መንገዱን ለማመቻቸት ፈቃደኛ ነው የሚል መረጃም ነው አክሎ የዘገበው። ቪኒሲየስ ጁኒየር የመጀመሪያ የስልጠና ቀኔ በጣም በጥሩ ሁኔታ ነበር ያለፈው ሲል ከትላንቱ ልምምድ በኋላ ያለውን አስተያየት ሰጥቷል። እንዲሁም አዲሱ አሰልጣኛችንና አዳዲስ ተጫዋቾች ማወቅ ጀምሬያለሁ። ቪኒሲየስ ጁኒየር በወኪሉ በሪያል ማድሪድ ጋር እንዲቆይ ገልጿል ሲል ደግሞ ኮፕ ዘግቧል እና ቪኒሲየስ ጁኒየር በቀጣይ ውድድር ዓመት በጥሩ ሁኔታ ለመመለስ እየተዘጋጀ እንገኛለን የሚል አስተያየትም ነው የሰጠው እና ምናልባት
ግዴታ ማለት ያለበት ነገር ሆኖ ይሁን ወይ ደግሞ ከልቡ ይሁን አናውቅም እና በተለይ ይሄ ድርድሮች ሳይጨረሱ እንደዚህ አይነት አስተያየት መስጠቱ ምናልባት በሪያል ማድሪድ እንደሚቆይ ያመላክታል የሚል አስተሳሰብ ሊኖር ይችላል። ነገር ግን ከነገ በኋላ ወይም በዚህ ሳምንት የሚወጡ አዳዲስ መረጃዎችን ጠብቀን ይሄ ዝውውር ወዴት ሊያመራ እንደሚችል የምናውቅበት ሰፋ ያለ እድል እንዳለ መግለጽ እችላለሁ እና መረጃዎችን እየተከታተልኩ የማቀርብላችሁ ይሆናል። እንደ ኤኤስፒን ምንጮች ዘገባ ከሆነ ደግሞ ከዚህ ተቃራኒ ከኮፕ ተቃራኒ መረጃ ይዘው ነው የወጡና ተወካዮች ይህንን በሚቀጥለው ኮንትራት በእግር ኳስ ዘመኑ ትልቁና የመጨረሻው ዋና ኮንትራት እንደሆነ አድርገው ያዩታል። እድሜው 26 ዓመት በመሆኑ ስለዚህ አሁን ላይ ያለው ገቢውን በከፍተኛ ደረጃ ለማሳደግ እና አቻችሎ ለመጠቀም ትክክለኛው ወቅት ነው ብለው ያምናሉ። ለዚህም ነው ማድሪድ ውል ማደሻ መቀበል ከባድ የሆነው የሚል መረጃም ነው ኢኤስፔን ያወጣው። በቪኒሲየስ ጁኒየር ዙሪያ የነበሩ መረጃዎች ይህንን ይመስላሉ። እስኪ ወደ ሌሎች አጫጭር መረጃዎች እንሂድ። ክለባችን ነገ በደብሊን ከሪያል ቤትስ ስፔን ውስጥ ማለት ነው በሚያደርገው የፕሪሲዝን ጨዋታ ለመጀመሪያ ጊዜ የ2026/27 ሶስተኛ ማሊያውን ወይም የቢጫውን ማሊያ ትላንት የወጣውን ማለት ነው የሚጠቀም ይሆናል። ነገ ምሽት 3:30 ላይ በደብሊን ስፔን ውስጥ ከሪያል ቤትስ የሚያደርገው ጨዋታ ክለባችን የሁለተኛው የውድድር ዓመቱ የፕሪሲዝን ጨዋታ ይሆናል። ጋብሪኤል ማርቲኔሊ እና ጋብሪኤል ማጋለሽ ባለፈው ሳምንት ወደ ልምምድ ከተመለሱ በኋላ በነገው የሪያል ቤትስ ጨዋታ እንደሚሳተፉ ይጠበቃል። ኖርጋርድ ወደ ኤቨርተን የሚያደርገው ዝውውር ለመጠናቀቅ ስለተቃረበ ከስብስቡ ውጪ ተደርጓል የሚል መረጃ ዛሬ ወጧል። በሌላ ዜና አርሰናል ከአርቢ ላይፕዚግ ጋር ስለ ኤታን ዋኔሪ የወደፊት ዕጣ ፈንታ ከፍተኛ ደረጃ ላይ የደረሰ ድርድር እያደረገ ነው የሚል መረጃ ዛሬ ላይ ወጧል። ምንም እንኳ አርሰናል ከክለቡ አካዳሚ ከወጡት እጅግ ተስፋ ሰጪ ተጫዋቾች አንዱ የሆነውን ይህ ተጫዋች በረጅም ጊዜ እቅድ ውስጥ የማቆየት ቁርጠኝነት ቢኖረውም በሁለቱ ክለቦች መካከል የሚደረገው ድርድር በጥሩ ሁኔታ እየሄደ ነው። እንደ ስምምነቱ አካል ተጫዋቹ መልሶ የመግዛት መብት ባይባክ ክሎዝ በተመለከተ ውይይት እየተደረገ መሆኑ ተዘግቧል ሲል ነው ካርሎ ፔሌጋቲ የተሰኘ ዘጋቢ የዘገበው እና ይሄ ከሆነ ምናልባት ለክለባችን እንዲሁም ለተጫዋቹ ጥሩ አማራጭ ነው ብዬ አስባለሁ። ምክንያቱም ተጫዋቹ በዚህ ሰዓት የክለባችን ተጫዋቾችን አልፎ ቋሚ ይሆናል ወይም ደግሞ ተጠባባቂ ይሆናል የሚል እምነት የለም። በተለይ ኤቨሬቺ ኤዜ እንዲሁም ማርቲን ኦዲጋርድ በዛ ቦታ ላይ መገኘታቸውን ተከትሎ እናም ተጫዋቹ ወደፊት ጥሩ እንቅስቃሴ የሚያደርግ ከሆነ ለመመለስ ባይባክ ክሎዝ ወይም ደግሞ መልሶ የመግዛት አማራጭ ክለባችን መጠቀም አሪፍ አማራጭ ነው ብዬ አስባለሁ። ነገር ግን ዝውውሩ ላይሳካበት የሚችልበት እድል አለ ታማኝ የሚባል ምንጭ ስላልሆነ። ነገር ግን ዛሬ ላይ ያለ መረጃ ይህንን ይመስላል። ቲምበርም ወደ ስፔን ልምምድ ተመልሷል። በተለይ ባለፉት ቀናት ወደ ለንደን ተመልሶ ስለ አለበት ጉዳት አንዳንድ ሁኔታዎች ላይ አሴስ ወይም ደግሞ ያለውን ሁኔታ የክለባችን ሜዲካል ቡድን በደንብ ካየ በኋላ ሁኔታውን ተመርኩዞ ወደ ልምምድ እንዲመለስ ወደ ስፔን እንዲጓዝ ተደርጓል ማለት ነው። ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ስለ ብሩኖ ጊማሬሽ እንዲሁም ቪኒሲየስ ጁኒየር እንዲሁም ስለ ሌሎች መረጃዎች አደረስናችሁ። ላይክ እንዲሁም ሰብስክራይብ በማድረግ ያላችሁን ሀሳብ ደግሞ ኮሜንት ጋር አስቀምጡልን። በቀጣይ ቪዲዮ እንገናኛለን። ቻው